ሰላም ለእናንተ እንዴት ናችሁ? የሆነ ነገር ለማለት መጥቻለሁ። በቀደም በአጋጣሚ የሆነ ቲክቶክ ላይቭ ላይ ተከስቼ እያወራን ነበርና አንዳንድ ነገሮች እያወራን ነበር። ለምንድነው ሲክ ያስፈልገው? ለምንድነው እውነታን ፍለጋ ሰዎች የሚሯቆቱት ምናምን ነገር ማለት ነው። እና ሲወያዩ አንድ ሰው ምን አለ? የምናውቀው ነገር ሁሉ ሚስጥር ነው። ሁሉም ዞሮ ዞሮ አንድ ቦታ ነው ጠብ የሚለው እና ለምን የምናውቀውን አውቀን ቁጭ አንልም? ያንን ሚስጥር ሴሌብሬት እያደረግን አንኖርም ብሎ ጥያቄ ጠይቀ ማለት ነው። ከዛ እኔም አይ የተሰጠንን ብቻ እያላመጥን መቆየት የለብንም እና ሲክ ማድረግን መፈለግን እውነታን መፈለግን ፋክት መፈለግን ለኛ ለሰዎች አስፈላጊ ነው። ሂዩማኒቲ ኢቮልቭ እንዲያደርግ የሰው ልጅ እንዲያድግ ኮንሺየስነስ እንዲያድግ ዓለም እንድታድግ አዲስ ነገር እንዲፈጠር ሲክ ማድረግ ያስፈልጋል። አሁን በዘመናችን ሳይንቲፊክ ብለነዋል እንጂ ስፒሪቹዋሊቲ የጥንት ሳይንቲፊክ ነው። ሰዎች ስፒሪቹዋሊቲን ዲስከቨር ያደርጉት ቤዚካሊ who created us ለማለት ፈልገው ነው። ማን ነው ፈጠረ? ከየት ነው መጣ ነው? እኛ ምንድን ነን? የምናየው ትልቁ ሰማይ ምንድን ነው? መስታወት ነው? ውሃ ነው? አየር ነው? ባዶ ቦታ ነው? እነሱ ጥያቄዎች ለመመለስ ነው ስፒሪቹዋሊቲን የፈጠሩት። በሂደት ኢቮልቭ አድርጎ ሳይንስ ሆነ ማለት ነው። ሳይንስ ደግሞ አዳዲስ ነገሮችን ፈጠረ። የህዋ ጥናትን አመጣ። ፕላኔቶችን ዲስከቨር አደረገ። ሰው ልጅ የተፈጠረው ከአተም እንደሆነ ዲስከቨር አደረገ። አተሙ ደግሞ የተፈጠረው ከሶስት ዋና ነገሮች ኤሌክትሮን፣ ፕሮቶን እና ኒውትሮን የተባሉ ነገሮች እንደተፈጠሩ ኒውትሮን እና ፕሮቶን እንደሆኑ እዛ ውስጥ ደግሞ ኳርትስ የሚባሉ ንጥረ ነገሮች እንዳሉ እዛ ውስጥ ደግሞ ኤነርጂ ፓርቲክል እንዳሉ ሳይንስ እስካሁን ዲስከቨር የሚያደርጋቸው የሚያጠናቸው ነገሮች አሉ። ነገር ግን የዛኔ አይ መጽሐፍ እንደተጻፈው ሰማይ ውሃ ነው፣ ምድር ተንሳፋለች፣ ጠፍጣፋ ፓንኬክ ነች፣ እንጀራ ትመስላለች፣ እንቀበለው እና እያመሰገንን እንኑር ብለው ቢቆዩ ኖሮ የሰው ልጅ እስካሁን ኢቮልቭ አያደርግም፣ ሰርቫይቭ አያደርግም፣ እዚህ ምድር ላይ መቆየት አይችልም። ኢቨን ላይፍ ኤክስፔክታንሲ አሁን በዘመናችን እስከ 80 ዓመት መኖር ይችላል አንድ ሰው ጤነኛ ከሆነ ያለምንም ሕክምና ያለምንም እርዳታ በጤንነት ከ80 ዓመት በላይ ይኖራል አንድ ሰው። ግን በጥንት ጊዜ ከ30 በላይ አይዘልም። ያንዳንዳችን ምናልባትም ሞተን ነበር። ይሄን ለምን ብትሉ በሽታ እንዴት እንደሚመጣ አይታወቅም ነበር። እዛኔ ለምሳሌ በሰይጣን ነበር የሚሳበበው በሽታ እንዴት እንደሚመጣ። የአእምሮ በሽታዎች ሊሆኑ ይችላሉ፣ የስጋ በሽታዎች ሊሆኑ ይችላሉ። ስጋ ስል ለምሳሌ ባክቴሪያና ቫይረስ ኦርጋኒዝሞች፣ ባክቴሪያ፣ ቫይረስ፣ ፕሮቶዞዋ የሚባሉ ኦርጋኒዝሞች የተገኙት በሳይንቲፊክ ዲስከቨሪ ነው፣ በሳይንስ ነው የተገኙት። ነገር ግን ለምሳሌ የዛኔ እጃቸው ታጥፈው እያመሰገኑ ቢቆዩ የሰው ልጅ እድሜውን አጭር ሆኖ ይቆያል ማለት ነው። ኢቨን በፊዚካል ዓለም ማለት ነው። ስፒሪቹዋል ዓለም እንደዚህ ነገሮች ዲስከቨር ስናደርግ አንደኛ ቻሌንጅ ማድረግ እንጀምራለን። እምነታችን፣ ብሊፋችን፣ ብሊፍ ሲስተማችን ቻሌንጅ ማድረግ እንጀምራለን። ያንን ቻሌንጅ ስናደርገው ምን እናገኛለን? አዳዲስ ነገሮችን እንፈጥራለን። ሰዎችን እንዲወያዩ ድል እንፈጥራለን። ድሮ የተፈሩ ነገሮችን አሁን እንደማይፈሩ እርግጠኞች መሆን እንጀምራለን። ሰዎች በተለያየ ምክንያት ሃይማኖት ውስጥ ይዘፈቃሉ አልኩኝ ፐርፐዝሊ ማለት ነው። ሃይማኖት አስፈላጊ መሆኑን አውቃለሁ። ብዙ ኤቲስቶች ይስማማሉ። ብዙ ኤቲስቶች ሃይማኖት አስፈላጊ እንደሆነ ያውቃሉ። ምክንያቱም ሰዎች ስትራክቸር ያስፈልጋቸዋል። ሁሉም ሰው ነፃነትን በስርዓት አይጠቀምም። ስፒሪቹዋሊቲ ማለት ነፃነት ማለት ነው፣ ፍሪደም ማለት ነው። ያን ፍሪደም ግን ዴንጀረስ ሊሆን ይችላል፣ አደገኛ ሊሆን ይችላል እና ሁሉም ሰው ያንን ፍሪደም በአግባቡ መጠቀም አይችልም እና ሃይማኖት ያስፈልጋል፣ ስትራክቸር ያስፈልጋል፣ ስታንዳርድ ያስፈልጋል። ነገር ግን ያንን ስታንዳርድ ያንን ሃይማኖት በፍራቻ በፊር ወይም በማስፈራራት በገሃነም እሳት ሰዎችን በማግለል ከካልት አይዲዮሎጂ እንዳይላቀቁ በማሰር የሚደረግ የሪሊጅን ወይም ደግሞ የሃይማኖት እስር አስፈላጊ አይደለም። ያንን ፍሪደም ይሰጥሃል። ቤዚካሊ ሲከር መሆን ማለት ነው፣ ፍላጎት ፈላጊ መሆን ማለት ነው።
እና I'm not claiming that I have a truth አለኝ እውነታ አለኝ እንጂ ክሌም እያደረኩኝ አይደለም። ነገር ግን የምናውቀው ትሩዝ questionable ነው የኔ ጥያቄ። questionable ነው መጠየቅ ያለበት መፈተሽ ያለበት ነገር ነው። ሰዎች ከፍራቻቸው ሲወጡ፣ ሰዎች ከድሮ ከሚያመልኩት ነገር ሲወጡ የዛኔ ራሳቸውን መፈተሽ ይጀምራሉ። የኔ እውነታ ምንድነው? የኔ መልካምነት ምንድነው? የኔ ክፋት ምንድነው? እኔ ምንድነኝ? ኮንሺየስነስ ምንድነው? አስተሳሰቤ ምንድነው? እምነቴ ምንድነው? ብሊፌ ምንድነው? ሳይኮሎጂ ምንድነው? አይምሮዬ ምንድነው? እኔ ምንድነኝ? እኔ አይምሮዬ ነኝ ወይስ ከአይምሮዬን ውጪ ያለሁኝ አይምሮዬን የሚቆጣጠረው አንጎሌን የሚቆጣጠረው አካል ነኝ? የምን ነገሮችን ዲስከቨር ለማድረግ ያስችላል። ነገር ግን ሳይንስ አሁን ባለንበት ደረጃ የነኚህ ነገሮችን የሚፈትንበት ምናልባትም እዛ ላይ አልደረሰም ይሆናል፣ ግን ፕሮግረስ እያደረገ ነው። ለምሳሌ የአይምሮን እንዴት መቆጣጠር እንደሚቻል የአንጎላችን አክቲቪቲዎች በመቆጣጠር በማጥናት ምን አይነት ሀሳቦች እንደሚመጡ ምን አይነት ፊሊንጎች እንደሚመጡ እነሱን ዲስከቨር ለማድረግ የሚሞክሩበት ሚንስ አለ። ብዙ አይነት ሲስተሞች አሉ፣ ስትራቴጂዎች አሉ እንደዛ ነገሮችን ለማጥናት የሚመቻቸው ማለት ነው። እና በተለይ አይምሮን በተመለከተ ኤሌክትሮኢንሴፍሎግራም የሚባል የአንጎላችን እንቅስቃሴዎች በኤሌክትሮኒክ በመጠቀም የምናደርጋቸው ጥናቶች ናቸው። ልክ እንደ ልባችን እንደምናጠናው ማለት ነው። ኤኮካርዲዮግራም ይባላል የልባችን አክቲቪቲ የምናጠናበት። የአንጎላችን አክቲቪቲ የምናጠናበት ደግሞ ኤሌክትሮኢንሴፍሎግራም ይባላል እና ኢኢጂ ማለት ነው። ሶ ፖይንት ኢዝ የተሰጠንን እያላመጥን ወይም ደግሞ ይዘን ከመሮጥ ወይም ደግሞ የተሰጠንን እያላመጥን ከመኖር እና የተሰጠንን ይዘን ከመሮጥ መጠየቅ አስፈላጊ ነው። መጠየቅ ያስፈልጋል። ሰዎች ከምን ተነስተው ነው ይሄንን ያስተማሩት? ምንድናቸው? እግዚአብሔር ምንድነው? ሞናድስ ምንድናቸው? ኢየሱስ ምንድነው? ማን ነው? የፖለቲካ ውጤት ነው ወይስ የሰዎች ሪያሊቲ ነው? ለምንድነው ሰዎች አምላኪዎች የሆኑት? ለምንድነው ካልት ያስፈልገው? ለምንድነው ሃይማኖት ያስፈልገው? ለምን ኮሚኒቲ ያስፈልገው? እነዚህ ነገሮች መጠየቅ አለባቸው፣ መፈተሽ አለባቸው። ሰው በጭፍኑ ከመሄድ ብርሃን እያየ ቢሄድ ይሻላል። በጨለማ ከመሄድ ብርሃን እያየ ቢሄድ ይሻላል። ስሜቶቻችን ናቸው እኛ ምናመልካቸው እንጂ እውነተኛው እግዚአብሔር አይደለም እያመለክን ያለ ነው። question yourself, question your ideology። አይዲዮሎጂ ደግሞ ፐርሰናሊቲ ሲሆን ከባድ ነው ለማላቀቅ። አይዲዮሎጂ ፐርሰናሊቲ ሲሆን ከባድ ነው ለማላቀቅ። ለምሳሌ አንድ ሰው እኔ የክርስትና ሃይማኖት እከተላለሁ ከማለት ይልቅ እኔ ክርስቲያን ነኝ ይላል። እኔ የእስልምና ሃይማኖት እከተላለሁ ከማለት ይልቅ እኔ እስላም ነኝ ይላል። ቤዚካሊ አይደንቲቲ አድርገዋል ማለት ነው ያንን ሃይማኖት እና ያንን አይዲያ ያንን ኮንሴፕት አይደንቲቲ ስታደርገው ከአንተ ለማላቀቅ ከባድ ነው። ኢቨን በዘመናችን አሁን በዚህ አሜሪካ ውስጥ የምትኖር ከሆነ ማጋ የሚባል እንትን አለ፣ ግሩፕ አለ እና አያም ማጋ ይላሉ። ቤዚካሊ ማጋ ነኝ ነው እንጂ የማጋ አይዲዮሎጂ ተከታይ ነኝ አይሉም። ቤዚካሊ አይደንቲቲ አድርገውታል። መርች ይገዛሉ፣ ቤዚካሊ ልብስ ይገዛሉ፣ ኮፍያ ይገዛሉ፣ ጌጣጌጥ ይገዛሉ፣ የሚለጠፍ ነገር ፖስተር ይገዛሉ። ቤዚካሊ አይደንቲቲ አድርገውታል ማለት ነው። the same token ሪሊጅን በተመለከተ ማለት ነው። በዛ መሰረት እንጠመቃለን፣ በዛ መሰረት ልብስ እንገዛለን፣ በዛ መሰረት ቤታችን እናስውባለን፣ በዛ መሰረት እንሰግዳለን፣ እንጸልያለን፣ እንጾማለን። that's identity ማለት ነው። ላይፍ ስታይል አድርገነዋል፣ አይደንቲቲ አድርገነዋል። that's how it's hard to separate yourself from religion። ከሃይማኖት ራስን ማላቀቅ የሚከብደው ለዛ ነው እንጂ ፋክት ሆኖ አይደለም፣ እውነታ ሆኖ አይደለም። እና question your belief system please። ጠይቁ ይሰጣችሁ ነው። ጠይቁ ታገኛላችሁ ነው የሚባለው። ጠይቁ ታገኛላችሁ፣ ይሰጣችኋል። thank you bye።